ይህንን ቪዲዮ ሼር ያላደረገልኝ ሰው ሁለተኛ የኔ ቪዲዮ እንዳይከታተል። በማንኛውም ቤተ እምነት ላይ ያለን ሰዎች ቤተ እምነታችንና ህዝባችን ሲነካብን ደስ አይደለም። ሰሞኑን ሁላችሁም እንደምታውቁት አሩሲ አካባቢ ያሉ ኦርቶዶክሳውያን በቀን ወደ ቀን በእምነታቸው ምክንያት እየተገደሉ የሟቾች ቁጥር እየጨመረ ታዲያ እስከ መቼ ነው የሚቀጥለው? እስቲ ሁላችሁም አስቡት። እስኪ የትኛው ቤተ እምነት ነው ንገሩኝ እስካሁን አንድ ሰው ተገድሎበት እስካሁን ድረስ ጸጥ ብሎ የሚቀመጥ? ምን ያህል አመፅና መጠላላት መገደል እንደሚመጣ ታውቁ? እስከዛ ድረስ በቅርብ ቀን በዝቋላም በተለያዩ አካባቢዎች ኦርቶዶክሳውያን ሲገደሉ ስንገደል እንበዛለን፣ እግዚአብሔር መልስ ይሰጠናል፣ ሁላችሁም ጸሎት አድርጉ ነው ስንባል ነበር። ግን እግዚአብሔር የሚያግዘን እኛም በርተን ጠንክረንና አንድ ላይ በጋራ መስራት ስንችል። ኃይል እግዚአብሔር እንደሆነ ሁሉ ሰይፍም የጌዲዮን። ሁላችንም በጋራ ቆመን እምነታችንን እናስጠብቅ ይገባል። የሁሉ ሰው እኛን የሚከተለን የምናስተላልፈውን ነገር ለመስማት። በዓልና ክብረ በዓል ሲሆን ነጭ እየለበሱ ቤተክርስቲያን ብቻ መሄድ አይደለም። ሁላችሁም ለቤተክርስቲያናችሁ ያላችሁት እናንተ ናችሁ። ስለዚህም አሁን እዛ አካባቢ ላይ መደረግ ያለበትን ነገርና ለህዝቡ ሰላም የሚያስፈልገውን ነገር የሚመለከተው አካል መልስ እንዲሰጠን እንፈልጋለን። ይህንን ቪዲዮ ለቻላችሁት ያህል ሰው ላኩልኝና ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። አመሰግናለሁ። በአንዲት ቤተ ክርስቲያን እናምናለን፣ አምነንም እንገዛለን። የሚቃወሟትን ሁሉ እንቃወማለን። ወስብሐት ለእግዚአብሔር አሜን። ለምንድነው ዝም የምትሉት? ለምንድነው ድምጽ የማትሆኑት? ቤተ ክርስቲያን ተነካች፣ ጥቁር ለብሳችሁ ውጡ ባላችሁን ሰዓት ጥቁር ለብሰን ከቤተ ክርስቲያን ጎን መቆማችንን አሳይተናል። ታዲያ ዛሬ የኦርቶዶክስ ተዋህዶ ልጆች ሲገደሉ ለምንድነው ዝም የምትሉት? ለምንድነው ለሚመለከተው አካል አቤት የማትሉት? እዚህ ፕላትፎርም ላይ ያላችሁ፣ ቲክቶክ ላይ ያላችሁ፣ በጣም ብዙ ፎሎወር ያላችሁ፣ ብዙ ተከታይ ያላችሁ የተዋህዶ ልጆች፣ የኦርቶዶክስ ልጆች የት ናችሁ ያላችሁት? ለምንድነው ድምጽ የማትሆኑት? ለምንድነው ዝም የምትሉት? ይሄ እኮ ከምንም ነገር ጋር እኮ የተገናኘ ነገር አይደለም። የኦርቶዶክስ ተዋህዶ ልጆች ሞት ይቁም ማለት ምንም እኮ አይደለም። ለዚህ ጊዜ ያልሆነ ዕውቅና ገደል ቢገባ ይቻላል። እኔ ከሃይማኖት የሚበልጥብኝ ነገር የለም። ውጡና ድምጹን የመንግስት አካላት ጋር እንዲደርስ ውጡና ድምጹን። መስዋዕት የሆኑ የኦርቶዶክስ ተዋህዶ ልጆችን እግዚአብሔር ነፍሳቸውን በሰማይ ይቀበል። ይህ ቪዲዮ ሰው ለሆነ ሁሉ ይድረስልን። ለሰው ድምጽ መሆን ካለ ነገር ምንም አያጎልብንም እና ብዙ ኦርቶዶክሳውያን በአርሲ እየተገደሉ ነው። ወንድም እህቶቻችን፣ ህፃናት ለመስማት በሚሰቀጥጥ መልኩ እንግዲህ እኛ መስማት የከበደን እነሱ ላይ ተደርጎ ስናይ በጣም ህመም አለውና ሰው ስትሆኑ በቃ ለሰው መድረስ ነው ትልቁ ጎላችሁ መሆን ያለበት። በቃ ከዛ በላይ ምንም የለም። ለነዚህ በግፍ ስለተገደሉ ወንድም እህቶቻችን እንግዲህ ሁላችንም ድምጽ ልንሆን ይገባል። በተለይ ቲክቶከሮች ከናንተ ምንም የሚያጎለው ነገር የለም። ሰው ሆናችሁ መቆም ስላለባችሁ ብቻ ይሄን ማድረግ አለባችሁና ከልባችን ህመም ተሰምቶናል። ሁላችንም እግዚአብሔር በቃችሁ እንዲለን ተንበርክከን እንጸልይ። ለኦርቶዶክሳውያን ለቤተሰቦቻቸው እንግዲህ መጽናናትን እንመኛለን። በጣም ህመም ያለው ነገር ነው። እግዚአብሔር እንግዲህ በቃችሁ ይበለን። ሁላችንም ድምጽ ልንሆን ይገባል። ሰላማችሁ ይብዛል። ሰዎች እኔ ኦርቶዶክስ ክርስቲያን ነኝ። እስካሁን ድረስ ሃይማኖትና ኮንተንት ክሬሽንን ላለማጋጨት ወር ደግሞ ሌላ አጀንዳ ላለመስጠት ስለ ሃይማኖት ጉዳይ አውርቼ አላውቅም ነበር። አሁን ግን ማውራት ያለብን ጊዜ እየደረሰ ይመስለኛል። በትናንትናው ዕለት በደረሰ ሌላ አዲስ ጥቃት ደግሞ ከ9 በላይ የሚሆኑ ክርስቲያን ኦርቶዶክሶች በአርሲ ቦታ እንደተገደሉ ነው እንግዲህ መረጃዎች ወጡ የሚያሳዩና የሰማን የምንገኘው። አሁን እንግዲህ ከባድ ጭፍጨፋዎች እየተካሄዱ ነው የሚገኙት በኦርቶዶክስ ክርስቲያኖች ላይ። ታፍነው እየተወሰዱ በቤተክርስቲያን ቅጥር ግቢ ውስጥ እርሻቸው ላይ ያሉ ምናምን ነው እንግዲህ ኦርቶዶክስ ክርስቲያኖች የተገደሉ የሚገኙት በሃይማኖታቸው ብቻ። እንግዲህ አላርሚንግ ቁጥር ላይ ነው የሚገኘው ይሄ ሰዎች እየሞቱ ያለበት ብዛትና እየሞቱበት ያለበት ፍጥነት ማለት ነው። እስካሁን ድረስ ከሴፕቴምበር ወር ጀምሮ ከ140 በላይ የሚሆኑ ሰዎች እንደሞቱ መረጃዎች ያሳያሉ። ሴፕቴምበር ማለት አሁን መስከረም ነው። አሁን ህዳር ግን አልገባ ነው። አሁን ድረስ በአካባቢ ያሉ የጸጥታ ኃይሎችም ሆነ የሚመለከታቸው አካላት ምንም አይነት ነገር መረጃም አልሰጡም። እስካሁን ድረስ ምላሽም ለመስጠት አልሞከሩም። ኢንክሉዲንግ ዘ ሴንትራል ገቨርንመንት። ስለ ቤተክርስቲያን ዝም አንልም፣ የክርስቲያኖች ደም መፍሰስ ይብቃ በሚል እንግዲህ የተነሳውን ቻሌንጅ ወይ ደግሞ የተነሳውን ንቅናቄ ኦፊሻሊ መቀላቀልን በዚህ ቪዲዮ እናገራለሁ። የክርስቲያኖች ኦርቶዶክሶች ሞት ይብቃ፣ ኢንጀነራል የሁሉም ሞት ይብቃ። ግን አሁን ሰሞኑ ከረንትሊ በጣም አንገብጋቢ የሆነ ጉዳይ በአርሲ የሞቱት የክርስቲያኖች ጉዳይ ስለሆነ የነሱ ሞት ይብቃ ብዬ መልክትን ያስተላልፋሉ። የሚመለከተው አካልም ደግሞ በዚህ ጉዳይ ላይ አጽንኦት ሰጥቶ ደግሞ በዚህ ጉዳይ ላይ ሀሳብና እንትናችሁን አንሸራሽሮ ጉዳዮች መልስ እንዲሰጥልን ባጭሩ ጠይቃለሁ። ግን የፈጸሙ ሰዎች ወይ ደግሞ ጭፍጨፋውና ግድያውን የፈጸሙ ሰዎች ተይዘው ተገቢው ቅጣት እንዲሰጣቸውና ለሰዎችም ደግሞ ለተገደሉ ሰዎች ተገቢው ካሳ እንዲያገኙ ስንል ያው ጥሪ ያስተላልፋለሁ። ቢጨንቀን ቢጠበን ሀገር ሰላም ብታጣ በሽታ ቢወረን ሀገራችን ላይ ጥፋቶች ቢፈጠሩ እንዲሁም የተለያዩ ማዕቶች ቢመጡብን ከፈጣሪ በታች ሰላም የሚያወርዱልን እኚሁ የእምነት አባቶች ሆኖ ሳለ ለነሱ ግን በምላሹ ሞትን እየሰጠናቸው ነው። ለጸሎታቸው መልስ የምንከፍላቸው ጥይት ሆኖ መገኘቱ በጣም ይከብዳል። በሰሞኑ የምንሰማቸው ነገሮች በጣም የሚከብዱና ለአይምሮ እንኳን
በጣም የሚሰቀጥጡ ናቸው። ሀገር ብትቸገር ለሀገር የሚጸልዩ እንዲሁም ለወገናቸው ሰላምና ለወገናቸው አንድነት ፍቅርን የሚሰብኩ አባቶች በግፍ እየተገደሉ ነው። ለሀገራችን ዋርካና ጥላ የሚሆኑ የእምነት አባቶች ስለምንስ በየእምነት ቦታቸው ይገደላሉ? በሰሞኑ እየሰማነው ያለነው በእምነት ቦታ ለሚገደሉ አባቶች ለምን ብለን ድምፅ ልንሆናቸው ይገባል። ይህን ጩኸት ለዓለም እንድናሰማ ለሁላችሁም ጥሪ እናቀርባለን። የእምነት ቦታ ላይ መንገድ የሚያሳዩ አባቶቻችን ከተገደሉብን ወዴት እንሄዳለን? ወጣቶችን ሰብስበውና አቅፈው ወደ እምነት ቦታ እንድንመለስ የሚያደርጉ አባቶች ስለሆኑ ድምፅ ልንሆናቸው ይገባል። ለኛ ለልጆቻቸው በጾሙ በጸለዩ እንዲሁም ተንበርክከው በለመኑ ይሄ ነው ውለታቸው፣ ይሄ ነው ክፍያቸው፣ ለጸሎታቸው መልስ ጥይት ነው። ይህ ቪዲዮ ለብዙ ሰው እንዲደርስ ኮፒ ሊንክና ሼር በማድረግ እንድታግዙኝ ስል እጠይቃቸዋለሁ። ፍትህ በእምነት ቦታ ለሚገደሉ እናት አባቶቻችን፣ እህት ወንድሞቻችን፣ ጨቅላ ሕፃናት። ሰላም እግዚአብሔር ከሁላችን ጋር ይሁን። እወዳቸዋለሁ። Hello everyone, please don't scroll this video. I'm trying my best to inform the world what's happening in a city called Arsi in Ethiopia right now. In a small town called Arsi in Ethiopia, many innocent people are being killed every day, only because they are Orthodox Christians. Please share this video with the whole world. CNN, BBC, Al Jazeera, please hear our voice. Let's be the voice for the voiceless. We have not found any justice until today. This has been happening for a long time, but there's still no solution, no justice. The world needs to know what's happening in RC. Please share this video. Let the truth be heard. እኛ በአርሲ ሽርካ ያለነው እየተሰቃየን ነው። ከሞቱት በላይ እኛ እየተንገላታን ነው። እባካችሁ ድምጹ ነው። እባካችሁ ለአርሲ ሽርካ ድምጹ ነው። ሞተ ተብሎ 3 ሰው 2 ሰው ሊነገራችሁ ይችላል። በቀን በቀን ነው የሚሞተው። ከሚነገር የማይነገር ይብሳል። እባካችሁ ድምጹ ነው። እባካችሁ ከኦርቶዶክስ እምነት ውጪ ለሆናችሁ የሃይማኖት መሪዎች ነው ይሄ ቪዲዮ። ለሙስሊሞች፣ ለፕሮቴስታንቶች፣ ካቶሊኮች፣ ኦንሊ ጂሰስ ጂሆቫ ለሁላችሁም ድምጻችሁን የምታሰሙበት ጊዜ አሁን ነው። ተነስታችሁ የተፈጠረ ያለውን ነገር አውግዙ። ማንም በእምነቱ ስም ሊሞት አይገባውም በሉ። አርሲ በሚገኙ ኦርቶዶክስ እምነት ተከታዮች ላይ እየደረሰ ያለውን ነገር ሰምታችኋል። እንዳልሰማ እንዳታልፉ። የምትከተሉት አምላክ ጥቃትን የሚቃወም ከሆነ ተነስታችሁ ለሚከተሏችሁ ምእመናኖች ይሄንን ድምጻችሁን ከፍ አድርጋችሁ አውግዙ። በዘር አልበቃ ብሏቸው በሃይማኖት ደግሞ ሊከፋፍሉን ቆርጠው ተነስተዋል። እንንቃባቸው። አንዳንድ አገልጋዮች ደግሞ ድሮ ምን ሰርቼ ነው አባቶቻችን ምን ሰርተው ነው ይሄ ደረሰብን በሉ ብለዋል። እነሱን በማውገዝ ደግሞ ጥቃቱን እንቃወም። ይህ ሰው የኔን ሃይማኖት አይወክልም በሉ። ሚወክላችሁን ደግሞ ከፍ አድርጋችሁ ድምጻችሁን ተናገሩ። ፍትህ ለአርሲ፣ justice for አርሲ። ጆርጅ መልስተኝ have a blessed day። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን አስብ እግዚአብሔር። አቤቱ የሆነብንን
በአርሲ ዘንድ ለሚገደሉ ኦርቶዶክሳውያን እና አሁንም ድረስ በስቃይ ላላችሁ ከጎናችሁ ነን። ፍትህ እንፈልጋለን። የአባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛው እኔ ልሙት በደለኛው እኔ ልጥፋ ኃጢአተኛው እኔ ልሙት በደለኛው እኔ ልጥፋ የአባቶች ርስት ከሚጠፋ ድንበራቸው ከሚገፋ ኃጢአተኛው እኔ ልሙት በደለኛው እኔ ልጥፋ ኃጢአተኛው እኔ ልሙት በደለኛው እኔ ልጥፋ አካቦይ ዝም በል ቦታዬን አልለቅም አባቶቼ ሺህ ዘመን የሚኖር የለም። ገዳዮችም ይሞታሉ። ገዳዮች ይሞታሉ፣ የሚቀር የለም። ትላንት ሲገሉ የነበሩ ዛሬ ሞተዋል። ዛሬም የሚገሉ ነገ ይሞታሉ። ተሹሞ የቀረ የለም።